HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ዩቲዩብ ላይ ያለን በተወዳጁ ብስራት ኤፍኤም 101.1 እንዲሁ ለ45 ደቂቃዎች ያህል ተከታተሉናላችሁ። ፕሪሚየር ሊጉ በ8ኛ ሳምንት ጨዋታዎች ዛሬ ይመለሳል። እንግዲህ ዛሬ የምንጠብቃቸው 3 ያህል ጨዋታዎች አሉ። ትልቁ የሳምንቱ ጨዋታ ግን ነገ በሊቨርፑል እና ዩናይትድ መካከል በአንፊልድ ሮድ ይደረጋል። እንግዲህ ይህን ጨዋታ ጨምሮ ኖቲንግሃም ፎረስት ከቼልሲ፣ ማንቸስተር ሲቲ ከኤቨርተን እንዲሁ ፉላም ከአርሰናል ዛሬ የሚደረጉ ጨዋታዎች ናቸው። እነዚህን እንዳስሳለን። በሊጉ ሰንጠረዥ ላይ ምን የሚፈጠር ነገር አለ? አርሰናል መሪነቱን ምናልባትም ፉልሃምን አሸንፎ በ4 ነጥብ ያሰፋ ይሆን? ካልሆነስ ሊቨርፑል በነገው ጨዋታ ምን ልዩነት መፍጠር ይችላል? ይህንን እናያለን። እንዲሁ የማንቸስተር ሲቲ መጣው ማለት እየታየ ነው። የኢታዱ ጨዋታ ምን ለውጥ ይዞ ይመጣል የምናይ ነው የሚሆነው። እንግዲህ ባለፈው ሊቨርፑልን አሸንፎ ወደ ኢንተርናሽናል ብሬኩ ሄደው ቼልሲስ በለንደን ደርቢ ከፎረስት ምን ይጠብቀዋል? የዛሬ ቆይታችንን ለእነዚህ ሁሉ ምላሾች ይሰጣል። እናንተም እንግዲህ ሲያስቀድማችሁ እንደ ሁልጊዜውም በተለይ በዩቲዩብ ገጻችን ግምታችሁን አስቀምጡ። ማን በዚህ ሳምንት ይጠቀማል? ማን ነጥብ ይጥላል? ማንስ የመሸነፍ ስጋት አለበት? ቆይታችን ተጀመረ። በአካል እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? እንደተለመደው ከስራ ቦታ እንግዲህ ከስራ ቦታ ነው አንተ ገርቦ ያለኩ ያንተ ንቃትና እኔ ደግሞ ፈዘዝ ቡናው ነው ምንም እንግዲህ ቡናው ነው እንግዲህ የይርጋ ጨፌ ቡና ነውና እኔ ጋር በሂተር ለመንቃት ጥረት ወደ ጀርባ በኩል አድርገውና እንግዲህ ሞቅ እንዲያደርግ ጥረት ማድረግ ነው። የሚገፋ ነገር እንፈልጋለን ማለት ነው። ጀምረናል። እንግዲህ በዚህ ሳምንት ስንጀምር እንግዲህ ቀደም ብሎ በኢትዮጵያ ከምሳ ሰዓት በኋላ የሚደረገውን እዛ ሀገረ እንግሊዝ ደግሞ ከምሳ ሰዓት ትንሽ ቀደም ብሎ የሚያደርጉትን ጨዋታ ነው የምናነሳው። በሱ እንጀምራለን። ፎረስትና ቼልሲን የሚመለከተው ጉዳይ ነው አይደል ቀዳሚው? ትክክል ዴቭ። በሲቲ ግራውንድ የሚደረግ ትልቅ ፍልሚያ ነው። የሳምንቱም ቀዳሚው ጨዋታ ነው። በሰባተኛ ሳምንት እንግዲህ ቼልሲ እናስታውሳለን ሊቨርፑልን አሸንፎ ነበረ ወደ ኢንተርናሽናል ብሬኩ አምርቶ የነበረው ነጥቡንም 11 አድርጎ 7ኛ ደረጃ ላይ እንዲቀመጥ ሆኗል። ኖቲንግሃም ፎረስት 17ኛ ደረጃ ላይ ነው የሚገኘው። ዴቭ እንግዲህ አምና ለቻምፒየንስ ሊግ ተሳትፎ እጅግ ተቃርቦ 33-34 ሳምንት ፕሪሚየር ሊጉ ሲጓዝ 3ኛ ደረጃ ላይ የነበረ ቡድን እንደነበር እናስታውሳለን። ዞሮ በአውሮፓ መድረክ ላይ አለበት። ግን ደግሞ እንግዲህ የአሰልጣኙ የኑኖ ኤስፒሪቶ ሳንቶ ራሳቸው ሴት ያደረጉት ይሄ ቻምፒየንስ ሊግ ነገር ጠልፎ ይጣላቸው ይመስላል። ከዛ በኋላም ደግሞ ግንኙነቱ ከኢቫንጀሎስ ማሪናኪስ ከቡድኑ ባለቤት ወይም ፕሬዚዳንት ጋር መጋጨታቸውን ተከትሎ በአንጅ ፖስቴኮግሉ በቀድሞ የቶተንሃም አሰልጣኝ መተካታቸው የሚታወቅ ነው። ፖስቴኮግሉ ካለፉት 7 ጨዋታዎች 2 ጨዋታዎችን ብቻ ነው እንግዲህ ያልተሸነፉት ወይም አቻ የወጡት። በቀሮቹ ጨዋታዎች ተሸንፏል። ሊጉ በኢንተርናሽናል ብሬኩ ከመቋረጡ በፊትም በኒውካስል 2-0 ተሸንፈው እንደነበር እናስታውሳለን። ከ7 ጨዋታዎች በኋላ አሁን የመሰናበት ስጋት ከዛም ውጪ ወንበሩም መፋጀት ጀምሯል። ሌሎች አሰልጣኞችም ከኖቲንግሃም ፎረስት አሰልጣኝነት ስራ ጋር ስማቸው አብሮ መነሳት ጀምሯል። የቀድሞ የኖቲንግሃም ፎረስት ተጫዋች እንደዚሁም ደግሞ በዛው በኖቲንግሃም ፎረስት የተወለዱትና የክለቡ ደጋፊ ስለመሆናቸው የሚነገርላቸው የቀድሞ የኤቨርተን የበርንሌ አሰልጣኝ ሾን ዳይች አሁን በኃላፊነት እየታጩ ነው የሚገኙት። ምናልባት ይመጥናል አይደል? ለሳቸው አጫዋት የሚሆን ስብስብ ነው የሚመስለው። እውነት እኮ ነው ለእንትና ለፖስቴኮግሉ ከመሆን ይልቅ የሚቀርበው ይሄ ቡድን እንደነገርኩ ለዳያሽ ነው። እንዳልከውም ኑኖ ስፕሪቶም እኮ የተወሰነ ተመሳሳይ ነገር አላቸው አይደል? ለመከላከሉ አፕሮች ስለዚህ ለሳቸው ይቀርባል። ተገቢነት ያለው እንትን ይመስላል። መዛመድ ነው ያ እንግዲህ የእሳቸው ስም እየተነሳ ነው እና
በምን መልኩ ይወጡታል ማየት አለብን። ደግሞ ነገሩን የሚያከፋው ኦፍ ኮርስ እግር ኳስ ታሪክ ላይ ዲፔንድ ያደረገ አይደለም። ሁሉ ጊዜም እንደሚታወቀው ከቼልሲ ጋር ያላቸው ክብረ ወሰን እጅግ መጥፎ የሚባል ነው። ዴቭ በ2 ዓመት የቶተንሃም ቆይታቸው በደርሶ መልስ እንግዲህ 4 ጨዋታ አድርገዋል። 4ቱንም በቼልሲ ተሸንፈዋልና ምናልባት የፎረስት ቡድን ሌላ አይነት መልክ ኖሮት እንግዲህ ቼልሲን ማቆም ወይ ማሸነፍ ይችላል መመልከት ያለብን ይመስላል። እንዳነሳሁት እግር ኳስ በታሪክ ላይ ዲፔንድ ያደረገ ሳይሆን ይሄ በክረንት ወይም በወቅታዊ ብቃት የሚመሰረት ስለሆነ ከ5 ጨዋታዎች ከመጀመሪያዎቹ 5 ጨዋታዎች በሙሉ እስካሁን ከቼልሲ ጋር ባደረጓቸው የተሸነፉት ራፋ ቤኒቴዝ ይገርማል። ይሄ ቁጥር ላይ 5 ጊዜ ተጫውተው በመጀመሪያው ተሸንፈዋል። ቶኒ ፑሊስ የስቶክ ሲቲው አሰልጣኝ ተመሳሳይ አይነት መንገድ ወይ መጣ ገጥሟቸዋል። ኦን ኮይል እኚህ አሰልጣኝ በተመሳሳይ 5 ጊዜ ተሸንፈዋልና አሁን ሽንፈት የሚመጣ ከሆነ አሰልጣኝ አንጂ ፖስቴኮግሉ 5ኛ ጨዋታቸውን ከቼልሲ ጋር ባደረጓቸው የመጀመሪያ ጨዋታዎች የተሸነፉ የሚለው ክብረ ወሰን ላይ ይገባሉ የሚል ነገር ተመልክቻለሁ። በሲቲ ግራውንድ ቼልሲና ኖቲንግሃም ፎረስት ባደረጓቸው ጨዋታዎች በ7ቱ ማለት ነው 5ቱን ተሸንፈዋል። 1 ጨዋታ ብቻ ነው ቼልሲ እንግዲህ የተሸነፈው። አንዱን ጨዋታ ባቻ ውጤት አጠናቋል። 4 የሊግ ጨዋታዎች ላይ የፖስቴኮግሉ ቡድን 1 ጎል ብቻ ነው ያስቆጠረው። ዴቭ ጎሎች ይቆጠሩበታል፣ ጎሎችን ማስቆጠር አይችልም። ይሄ ደንበኛ ችግር ያለበት ቡድን ስለመሆኑ ማሳያ ይመስላል። ከዚህም በተጨማሪ ደግሞ 2 ጨዋታዎች ላይ ጎሎችን አላስቆጠሩም። እንዳነሳሁት በኒውካስል የተሸነፉበትም ጨዋታ ከዛ አስቀድሞም ባለ ጨዋታ እንደዚሁ ግብ ሳያስቆጥሩ ነው የወጡትና ለ3 ተከታታይ ጨዋታዎች ግብ የማያስቆጥሩበት መርሃ ግብር ከሆነ ይሄ ከቼልሲ የሚደረገው ጨዋታ ከ1999 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ ይሆናል የሚል ነገር አለና ብዙ የአሉታ የሆኑ ክብረ ወሰኖች ሊመዘገቡ የሚችሉበት ጨዋታ ይመስላል። የኤንዞ ማሬስካ ቡድን በሊጉ እንዳነሳሁት ሊቨርፑልን ረቶ ወደ ኢንተርናሽናል ብሬክ አምርቷል። እንግዲህ ብዙ ይጠበቃል። ከሜዳቸው ውጭ ግን ባለፉት 14 ጨዋታዎች በሊጉ ማለት ነው 3 ድል ብቻ ነው ያስመዘገቡት። 4 አቻ 7 ጊዜ ደግሞ ሽንፈት ገጥሟቸዋል የሚል ነገር አለ። ከቼልሲ ጋር በተገናኘ ሌላው የሚነሳው ጉዳይ መከላከሉ ጥያቄዎች እየተነሱበት ነው። ቁጥሮቹም ያን ነው የሚያሳዩት። በቁጥር የማነስም ደግሞ የተከላካይ ክፍሉ በጣም የመሳሳት ነገር ነበረ። እንደ ቻሎባ አይነት ተጫዋች በቀይ ካርድ ወጥቶ ነበረ። ግብ ጠባቂው ሳንቼዝም ወደ ጨዋታ ተመልሷል። ኦፍ ኮርስ ቀይ ካርድ ተመልክቶ እንደነበር እናስታውሳለን። የቶሲን አዳራባዮና እንደዚሁም ደግሞ የዌስሊ ፎፋና የጤና ሁኔታም ጥያቄ ውስጥ ወድቆ ነበረ። አሁን ግን ቶሲን አዳራባዮና ዌስሊ ፎፋና ተመልሰዋል። ያ ቻሎባህም እንደዚሁ ከቅጣቱ ተመልሷል ተብሏል። ስለዚህ ይሄ ተጫዋች አለ። ስለዚህ አማራጮች ይኖሯቸዋል ማለት ነው። የተከላካይ የማል ተከላካይ ጥምረቱ ቦታ ላይ ኮል ፓልመር ለቀጣዮቹ 6 ሳምንታት ከጨዋታው ውጪ እንደሚሆን እንግዲህ አሰልጣኙ አረጋግጧል። ተሳስቼ ነው የሚል ምላሽ ነው የሰጡት። በመጀመሪያ ከኢንተርናሽናል ብሬክ በኋላ ይመለሳል ብለው ነበረ አሰልጣኙ። ግን ከዛ በኋላ በተደረገለት ምርመራ ይሄ ተጫዋች እስከ 6 ሳምንት ይበቃዋል ብለን እናስባለን ነው። 6 ሳምንቱንም እርግጠኛ አይደሉም። ይሄ ጥሩ ከመመኘት የሰጡት ሐሳብ ሊሆን ይችላል። 6 ሳምንት ችግሩን እንግዲህ ተፈቶ ሊመለስ የሚችልበት እድል አለ ብለዋል። ስለዚህ ኮል ፓልመር አሁንም ከጨዋታ ውጭ እንደሚሆን ይጠበቃል። ምናልባት የፊፋ ክለቦች ዓለም ዋንጫ በዛ በሙቀት የነበረው እንቅስቃሴ ብዙ የመሮጥ ነገሮች ነበሩትና የሱ ተጽዕኖ እንደሆነ አላቅም። ግን ይሄ ተጫዋች ከቡድኑ ውጪ ስለመሆኑ ተረጋግጧል። ሪስ ጄምስ ተመልሷል። ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ተደርጎ እንደነበር ይታወቃልና አሁን ግን በቼልሲ ውስጥ ግልጋሎቱን ይሰጣል ተብሏል። ቤኖ ባዲያሽ ላይ ይሄ ተጫዋችም ምንም ሳይጫወት እንግዲህ ይጎዳል። ዴቭ አንድ ጨዋታ ይመጣል፣ የሆነ 45 60 ደቂቃ ይጫወትና ተቀይሮ ይወጣል። አሁንም እስከ ታህሳስ ወር ድረስ ወደ ቡድኑ አይመለስም የሚል ነገር አለ። ኮል ፓልመርን በተመለከተ ቅድም ያላነሳሁትና አሰልጣኙ የተናገሩት ነገር እሱን መተካት አንችልም፣ እሱን የሚመስል ተጫዋችም የለንም፣ ዩኒክ ነው ብለው ገልጸውታል። ሊቨርፑል ላይ እንደሱ አይነት ሮል ወስዶ እንዲጫወት ማሎ ጎስቶን ሞክረናል። ከቤንፊካ ባረግነው ጨዋታ ኤንዞ ፈርናንዴዝን
እዛ ቦታ ላይ አሰልፈኗል። አሁን ደግሞ ሌላ ተጫዋች እንፈልጋለን ብለዋል። ምናልባት ተገማች ላለመሆን የሚደረግ ጥረት ሊሆን ይችላል። በሊቨርፑሉ ጨዋታ 95ኛው ደቂቃ ላይ ግብ ያስቆጠረው ኤስቴቫኦ ምናልባት እኔም የኔ ጥርጣሬ ነው ወደ ቡድኑ አስተላልፍ ሊገባ ይችላል። ምናልባት 10 ቁጥር ቦታ ላይ እሱን ሲጫወት ልንመለከተው እንችላለን። ምናልባት ለቼልሲዎች ጥሩ የማይሆነው ዜናና አሰልጣኙም እንደተናገሩት እንደ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ እና ፔድሮ ኔቶ አይነት ተጫዋቾች እስከ ትናንት ድረስ ልምምድ አልሰሩም። ዛሬ ብለዋል እንግዲህ ትናንት ማለት ነው ልምምድ ሰርቷል አልሰሩም፣ ኦፊሻል ነገር አልወጣም። ግን ልምምድ ካልሰሩ ጨዋታው ያመልጣቸዋል የሚል ነገርን አንስቷል። ማሬስካ የአንድ ጨዋታ ቅጣት አለባቸው፣ ስለዚህ አይኖሩም። የተለየ ሴሌብሬሽን አይደለም፣ ኖርማል ነው ለኔ ከሊቨርፑል ጋር በነበረው ጨዋታ ያሳየሁት ነገር እንደዚህም እንድጨፍር ያደረገኝ በርካታ ምክንያቶች አሉ ብሎ እንግዲህ ምክንያቶችን አንስቷል። ምንድናቸው ምክንያቶቹ ዴቭ? ወደ ቼልሲ አሰልጣኝነት ከመጣው በኋላ በሜዳችን የመጨረሻ ደቂቃ ላይ ግብ አስቆጥረን ያሸነፍንበት አንድም ጨዋታ የለም፣ ይሄ የመጀመሪያ ነው ብለው አንስቷል። ስለዚህ አዲስ ከመሆኑ አንጻርን ይሄንን የመጨፈር ሁኔታ እንደተከተሉ አንስቷል። የእንግሊዝ ሻምፒዮኖችን መግጠማችንንም መርሳት የለባችሁም፣ እዛ ላይ የተቆጠረበትንም ደቂቃ መዘንጋት የለባችሁም። ስለዚህ ለዛ ነው እንደዚህ አይነት መጨፈር ያስመለከትኩት ብሏል። ብዙ ደግሞ ጎሎች የሚቆጠሩበት ኖቲንግሃም ፎረስት ከ70ኛው ደቂቃ በኋላ ነውና ከ70ኛው ደቂቃ በኋላ ምን አይነት ቅያሮችን ወይም ቅያሮች እስከዛ ሊዘገዩ ይችላሉ ብለው ጥያቄ አንስተውላቸው ነበር። ያው የሚመልሱት መልስ ይጠበቃል። ጨዋታው ራሱ ነው የሚወስነው የሚል ነገርን አንስቷልና አንጅ ፖስቴኮግሉ ከመጡ ጀምሮ ያሉትን በሙሉ ጨዋታዎች ተመልክተናል፣ መውሰድ ያለብንን ትምህርቶች አግኝተናል የሚል ነገርን አሰልጣኙ አንስቷል። ከኖቲንግሃም ፎረስት የቡድን ዜና ጋር በተገናኘ ኦሌክሳንደር ዚንቼንኮ እና ዶግላስ ሊዩዝ ወደ ቡድኑ ይመለሳሉ የሚል ነገር አለ። ካለፉት 8 ከቼልሲ ጋር በተደረጉ ጨዋታዎች ኖቲንግሃም ፎረስት አንድ ድል ነው ያለው። እሱም በመስከረም 2023 ስታንፎርድ ብሪጅ ላይ 1-0 ያሸነፉበት ስለመሆኑ ያሳያል። 3 ተከታታይ ድልን በሲቲ ግራውንድ ቼልሲ አግኝቶ አዲስ ታሪክ ያስመዘግባል ወይንስ ደግሞ ብዙ ጥያቄ እየተነሳባቸው ያሉት አሰልጣኝ አንጅ ፖስቴኮግሉ በአዲሱ ኃላፊነታቸው የመጀመሪያ 3 ነጥባቸውን ያሳካሉ የሚለው ጨዋታ ትኩረትን ይስባል። ሲቲ ግራውንድ ላይ ይደረጋል። የተጫዋቾች ጥራት ያለው ቡድን ነው። የሚገዛቸው ተጫዋቾች እንደ ኤሊዮት አይነት ተጫዋችን በቡድኑ አለ። ኤሊዮት ሄንደርሰን አይነት ተጫዋች ብዙ በሊጉ እስካሁን በፖሴሽን ብዙ ያሸነፈው ተጫዋች እሱ ስለመሆኑ መረጃ ስመለከት ነበረ። ይሄ ተጫዋች አለ። እንደ ዶግላስ ሊዩዝ አይነት ካልተሳካ የዩቬ ቆይታ በኋላ ወደ እንግሊዝ ተመልሷል። እሱም በቡድኑ ውስጥ ይኖራልና መከላከሉ ላይ እንደ ሙሪዮ አይነት በጣም ጠንካራ ተጫዋች አለ። ብዙ ነገሮቻቸውን ልታነሳ ትችላለህ፣ ግን ይሄ ቡድን አንዳች ነገር ይጎሏል። ያም የማሸነፍ መንገድ ማግኘት እንደዚሁም ደግሞ ግቦችን ማስቆጠር መቻልና የግብ ዕድሎችን በበቂ ሁኔታ አለመፍጠር የኖቲንግሃም ፎረስት ችግር ሆኖ በስፋት እየተነሱ ይገኛሉ። አሰልጣኙ እንዴት ይሄንን ክፍተት ይወጡታል የሚለው ጉዳይ ይጠበቃል። ግምት ልስጥና አንተም ነጥቦች ካሉና ግምትን ማስቀመጥ ትችላለህ ዴቭ። ምናልባት ይህን ጨዋታ በጠባብ ውጤትም ቢሆን ቼልሲ ሊያሸንፍ ይችላል የሚል ግምት ያለኝ ዴቭ። አሁን ካሉበት አቻ ነው መገምተው። ኦፍ ኮርስ ያው ቡድኑ ችግር ላይ ነው። በተለይ አዲስ አሰልጣኝ አምጥተህ በተለይ ፍልስፍናቸው ደግሞ ከስብስቡ ጋር ፈጽሞ የማይገናኝ አይነት ሲሆን የሚገጥመው ችግር እየገጠማቸው ነውና ፎረስቶች በትክክል መሳሳታቸውን በደንብ ያረጋገጡበት ቅጥር እንደሚሆን ይገባኛል። ግን ምናልባት መነቃቃት ከተፈጠረ በዚህ ጨዋታ ላይ ይሆናል ብዬ ነው መጀመርም ካለባቸው በዚህ ጨዋታ ላይ ይሆናል ብዬ ነው የምጠብቀውና እንዳልከው ሲቲ ግራውንድ ላይ ነው። አቻ ውጤት ነው የምጠብቀው። በእርግጥ ከቼልሲ አንጻር ባለፈው የመጡበት አሁን ትልቁ ችግር ይሄ ኢንተርናሽናል ብሬክ ሞመንተም ላይ ያሉ ቲሞችን በቃ ከሪትም ያስወጣል። ገብቷል አይደል? በእርግጠኝነት አሁን ቼልሲ በዛ ሙድ ደግሞ ሞመንተሙም ሴት አልተደረገም። ቼልሲ ሞመንተሙ ገና ሊጀምር ሲል ነው ትክክል። እንዲህ አይነት ሞመንተም
ሞመንተምን ማስቀጠል ቀላል አይደለም። አሁን የሊቨርፑል አይነቱ ሞመንተሙ እንዲቋረጥ ሲፈልግ የነበረበት ወቅት ላይ ደርሶለታል። የቼልሲ አይነቱ ግን በአንጻሩ ያንን ነው በቃ ሲገባለህ በዛው ስሜት መሄድ ነው። አሁን የጀትላጉ አለ፣ የተጫዋቾች የጤንነት ጉዳይ አለ። በዚህ ላይ ደግሞ በቂ ዝግጅት ጊዜ አይኖርም። እንደጠቀስከው በጣም ዘግይቶ የመጡ ተጫዋቾች ይኖራሉ። ይሄንን ሁሉ ስደምርበት በተለይ ጥሩ ሙድ ላይ ለነበሩ ቲሞች የኢንተርናሽናል ብሬኩ ራስ ምታት የሚሆን ነው የሚመስለኝና ቼልሲም የዚህ ሰለባ እንዳይሆን ስጋት አለኝ። ለዚህ ነው አቻ የሚል ግምት ማስቀምጠው። በእርግጥ የፎረስትም የተለያዩ ተጫዋቾች በተለያየ ዓለም ጨዋታዎችን አድርገው መመለሳቸው እርግጥ ነው። እኔ ጋር ሲቲና ኤቨርተንን የሚመለከት ጉዳይ ነው ያለውና ኤቨርተን ወደ ኢታድ የሚመጣበት ጨዋታ ነው። ከብሬኩ በፊት እንግዲህ ፓላስን ከኋላ ተነስተው 3-2 ያሸነፉበት ጨዋታ የሲዝኑ 3ኛ ድላቸውን አስደናቂ ነበር። በነገርህ ላይ ጃክ ግሪሊሽም በውሰት ከመጣ በኋላ የመጀመሪያ ጎሉን ለኤቨርተን ያስቆጠረበት ጨዋታ ነው። ያ ጨዋታ የሲቲ ንብረት በመሆኑ እንግዲህ ዛሬ እናት ክለቡን መግጠም አይችልም። ድንቅ ብቃቱ ግን በእግር ኳስ ታሪኩ ለመጀመሪያ ጊዜ የወሩ ምርጥ ተጫዋች ሆኖ እንዲመረጥ አስችሎታል። ገርሞኛል። አስቶን ቪላ ያለ ይሄንን ድል አለማግኘቱ አስገራሚ ነውና ያገኘሁት መረጃ ለመጀመሪያ ጊዜ የወሩ ኮከብ ሆኗል ይላል። በእርግጥ 4 አሲስት በማድረግ በሊጉ ከኩዱስ ቀጥሎ ከቶተናሙ ኩዱስ ቀጥሎ የሚቀመጥ ተጫዋች እንደሆነም መረጃው ያትታልና ዴቪድ ሞይስ ግን የግሪሊሽ አለመኖርን እንዴት ይወጡታል የሚጠበቅ ነገር ነው የሚሆነው። ተመሳሳይ ባህሪ ባለው ታይለር ዴብሊንግ ወይስ ፓላስ ጨዋታ ላይ እንግዲህ ከቤንች ተነስቶ ማርሽ የቀየረውን ቻርልስ አልካሪዝን ይጠቀሙበታል የምናይ እንደሚሆን ነው የሚጠበቀው። ግን ኤቨርተን 8ኛ ደረጃ ላይ ይገኛል። 11 ነጥቦችን በአጠቃላይ በስካሁን ጉዞ የሰበሰበ ቲም ነው። ባለሜዳው ሲቲ 2 ነጥብ ከኤቨርተን በልጦ 5ኛ ስፍራ ላይ ነው የሚገኘው። ስለዚህ 11 ነጥቦች አሉት ሲቲ። ብዙ ለውጦች ሲቲ ቤት ተደርገዋል። ቀስ በቀስ እንግዲህ ቡድኑ አምና ገብቶበት ከነበረው ቀውስ እየወጣ እንዳለም ፍንጭ እየሰጠን ነው። ባለፉት 4 ጨዋታዎች አልተሸነፉም ሲቲዎች። 2025 ከገባ ጀምሮ ድንቅ ሪከርዳቸው ከሁሉም የሊጉ የፕሪሚየር ሊጉ ቲሞች በላይ ነጥብ ሰብስበዋል ሲቲዎችና በአማካኝ 2.04 ነጥብ ነው የሰበሰቡትና ከ26 ጨዋታዎች በ2025 53 ነጥቦችን አግኝተዋል። እንግዲህ አዲሱ ዓመት የፈረንጆቹ ከገባ ጀምሮ ለማለት ነው። ጎል በማስቆጠርም እንዲሁ ቀዳሚ ናቸው። 55 ጎሎችን ስለማስቆጠራቸው ነው የኦፕታም እንዲሁ የቢቢሲ መረጃም የሚጠቁመው። 16 ጨዋታዎችን ልክ እንደ ሊቨርፑል ሁሉም በማሸነፍ በቀዳሚነት የተቀመጠ ቲም ነው ሲቲ። እንግዲህ የሮድሪ ጤናማ አለመሆን አማካይ ላይ ጎንዛሌዝ እንዲሰለፍ እድል ይፈጥራል የሚል ነገር ተነስቷል። ዶኩም እንዲሁ በመስመር ጨዋታ ይጀምራል ተብሎ የሚጠበቅ ተጫዋች ነው። አማካይ ብልጫ መውሰድ ይህንን ጨዋታ ለማሸነፍ ቁልፍ በመሆኑ መነሻ ጎንዛሌዝ ከራይንደርስ እና ፎደን ጋር በመሆን እንግዲህ መሃሉን ይመራል ተብሎ ነው የሚጠበቀው። ሲልቫ ከሰሞኑ እንግዲህ ቤንች ነው። አሁንም ከቤንች ተነስቶ ተጽዕኖ ሊፈጥር ይችላል ወይስ አይችልም ይታያል። ወይስ ቋሚ ይሆናል የሚጠበቅ ነው የሚሆነው። የተጎዱትና ያገገሙት ግን እንደ ሼሪኪ፣ አያት ኑሪ፣ ማሙሽ አይነት ተጫዋቾች አጠራጣሪ ናቸው። ግን ተጠባባቂ ወንበር ላይ ልናያቸው እንደምንችልም መረጃ ወጥቷል ከሲቲ ጋር በተያዘ። ሲቲ በኤቨርተን ላይ ጥሩ የበላይነት አለው በሪከርድ። ባለፉት 16 የሁለቱ ግንኙነቶች ሲቲ ፈጽመው አልተሸነፈም። 13 ድል አሳክቷል። 3ቱን ደግሞ በአቻ ወጥተዋልና የቅርብ የጉዲሰን ፓርክ የሽንፈት ታሪኩ 4-0 የተሸነፈበት 2017 ላይ የሚጠቀስ አንድ ሪከርድ ብቻ ነው። ያ ነው የመጨረሻው። ከዛ በኋላ ሲቲዎች እንግዲህ ኤቨርተኖች ሲቲዎችን ፈጽሞ ማሸነፍ የቻሉበት አጋጣሚ የለም። ሲቲ በቀዳሚነት ማሸነፍ የቸገረው ቲም ሲቲን በቀዳሚነት ማሸነፍ የቸገረው ቲም ፉልሃም ነው። በነገር ላይ በ20 ግንኙነት ሲቲ ፉልሃምን ማሸነፍ አልቻለም። ዌስትሃም እና ዌስት ብሮም ደግሞ በ19 ግንኙነት ሲቲ ማሸነፍ ተቸግረዋል። እንግዲህ ቀድሜ የጠቀስኩት ኤቨርተን ደግሞ በ16 ጨዋታ ሲቲ ማሸነፍ ያልቻለ ነውና ስለዚህ ይህንን ጨዋታ እንዴት አድርገው ሊወጡት ይችላሉ የሚለው ትንሽ ትኩረት የሚስብ ነው የሚሆነው። ዴቪድ ሞይስ በሊጉ የኤቨርተን የአሰልጣኝነት ጉዟቸው ቶፕ 3 ሆነው ባለፈው ዓመት ያጠናቀቁ ቲሞችን የማሸነፍም ጥሩ ሪከርድ የላቸውም። ግን የዘንድሮ የኤቨርተን ጉዞ ካለፉት 7 አዌይ ማች አንጻር 4 ድል 3 ሽንፈት መሆኑ ደግሞ የተወሰነ ማበረታቻ የተወሰነ መጽናኛ የሚፈጥርላቸው እንደሆነ ማሰብ ትችላለህ። ነገር ግን ሲቲ በኢታድ ለመጨረሻ ጊዜ ደግሞ የተሸነፈው ኦገስት ላይ ነው። በዘንድሮ የውድድር ዓመት ኦገስት ላይ ነው። በቶተናም መሆኑ ደግሞ ስራቸው ለኤቨርተኖች ከባድ እንደሚያደርግባቸውም ግምት ትወስዳለህ። በዚህ ላይ እንግዲህ የሃላንድ ብቃት አስደናቂ ነው። ሁሉም እያየው ነው። ይሄ ለክለቡም ለብሔራዊ ቡድኑም አስደናቂ ሆኖ እንደቀጠለ ነው። ኖርዌይን ለዓለም ዋንጫ እንግዲህ ከረጅም ጊዜ በኋላ አብቅቷታል። የዚህ ተጫዋች ብቃትም አስደናቂ እንደነበር አይተናል። በሊጉ 9 ጎል እስካሁን አሳክቷል። አንድ ዛሬ ካገባ
ኤቨርተን ላይ 10ኛው በመሆኑ ለራሱ 3ኛ የሆነ ጥሩ ታሪክ ይጽፋል የተባለው 2024-25 ላይ በ5 ጨዋታ ነው ገና 10 ጎል ላይ የደረሰው። 22-23 ላይ ደግሞ በ6 ጨዋታ ነው 10 ጎል ላይ የደረሰው። ዛሬ ከተሳካ እንግዲህ በ8 ጨዋታ 10 ጎል ላይ ይደርሳልና 3ኛው ጥሩ ሪከርድ ሆኖ እንደሚመዘገብለት ነው ያገኘሁት መረጃ የሚጠቁመው። በሲቲ በኩል እንግዲህ እንደጠቀስኩት ሮድሪ የለም። አሁንም የገጠመው ችግር የጡንቻ ችግር ከጨዋታ ውጪ እንዳደረገው ፔፕ ጋርዲዮላ ትናንት ጋር መግለጫ ላይ ሲናገር ሰምተነዋል። በኤቨርተን በኩል ናታን ፓተርሰን የለም። አጠራጣሪ የተባሉ የኤቨርተን ተጫዋቾች ግን ማይክል ኪን እና ብሬንዝ ዋይት መሆናቸው ተገልጿል። እንግዲህ ሮሆሊም የተባለ ተጫዋች እንዲሁ እንደሌለ ነው ያገኘሁት መረጃ የሚጠቁመው። ከዚህ ጨዋታ ጋር በተያያዘ ብዙ አስተያየቶች ኤቨርተን ምንም አይነት ነጥብ የማግኘት እድል የለውም የሚሉ ናቸው። ኦፍኮርስ ሪከርዱም ቁጥሮችም አይደግፉትም ኤቨርተንን። የኔም ግምት ሊሆን የሚችለው እንደ በርካታ መገናኛ ብዙሃን ነው። ምናልባትም ሲቲ 2 እና ከዛ በላይ ጎሎች ሊያገኝ የሚችልበት ጨዋታ ሊሆን እንደሚችል ግምት ወስዳለሁ። በአካል ዴቭ፣ እኔ ጨዋታ ለማንቸስተር ሲቲ አስቸጋሪ ይሆናል ብዬ ነው የማስበው። ደግሞ ሲቲ እንደዚህ ጠንከር ያሉ ፈተናዎችን እየተወጣ ነው ብዬም አላስብም። አሁን እንዳነሳው የቶተናሙን ጨዋታ ከዛም በኋላ የገጠመውን ሽንፈት ስትመለከት የፔፕ እና ኦፍኮርስ ቡድኑ እየተሰራ ነው። ሃላንድ አሁንም ካቆመበት ነው እየቀጠለ ያለው። ለነገሩ አቁመው አያውቅም። ሃላንድ ሁሌም ጎሎችን ያስቆጥራል። ሜዳ ላይ እስካለ ተጽዕኖ ልዩ ነው። የተከላካዮች ትኩረት ማረፊያ እሱ ነው። ሁሉም ነገሩ እሱ ላይ እንደሆነ ትመለከታለህ። ይሄኛው ኤቨርተን ያው መከላከሉም ጥብቅ ነው፣ እውነት ነው፣ ጥብቅ እንደሆነ ይታወቃልና ምናልባት ግሪሊሽ ቢኖር የመጫወት እድል ቢኖረው ራሱ ፔፕን በተቃራኒነት ቢገጥም ብለህ እንድትመኝ የሚያደርግ ብቃት ላይ ሆኖ ነው ይሄ ጨዋታ የሚያመልጠውና የተወሰነ መቸገር ሊኖር ይችላል። ኦፍ ኮርስ ሜዳው ላይ ነው። እኔ አቻ ውጤት ነው የምገምተው ይሄንን ጨዋታ። ዴቭ፣ የአርሰናልን ጨዋታ እንግዲህ ፉላም ከአርሰናል የሚደረግ ጨዋታ ነው። የምዕራብና የሰሜን ለንደን ክለቦች የሚያደርጉት ጨዋታ ነው። በክራቨን ኮቴጅ የሚደረግ መርሃ ግብር ነው። በኮቴጀርስ የሚባሉት ፉላሞች በሊጉ 14ኛ ደረጃ ላይ ናቸው። 7 ጨዋታ አከናውነው 8 ነጥቦችን ሰብስበዋል። መድፉ እንግዲህ በሊጉ 1ኛ ደረጃ ላይ ይገኛሉ። ከ7 ጨዋታዎች 16 ነጥቦችን ይዟል። ቅድም ያነሳው የኢንተርናሽናል ብሬክ ጉዳይ እዚህ ላይ ነው የሚመጣው። ለአርቴታ ሌላ አንድ ፈተና ልትለው ትችላለህ፣ ግን ደግሞ ብዙ ከባድ ፈተና ላይሆንበት እንደሚችል ይጠበቃል። ቡድኖች ሊቨርፑል ኢንተርናሽናል ብሬክ ይፈልግ ነበር፣ መጣለት። አሰልጣኙ ስራቸውን ሰርተው መጥተዋል፣ አልመጡም። በቀጣይ በምታነሳው ጨዋታም ላይ የምታነሳቸው ነገሮች ይኖራሉ። ዴቭ፣ አርሰናል ደግሞ ሞመንተሙን በደንብ አስቀጥሎ መጓዝ የሚችልበት እድል አለ። እንግዲህ በኢንተርናሽናል ብሬክ የተፈጠሩ ነገሮች ካሉ መመልከት ያለብን ይኖራል። እንግዲህ ከኢንተርናሽናል ብሬክ በፊት በነበረው መንገድ መቀጠል ይችላሉ የሚለው ጉዳይ ይጠበቃል። መድፉ እንግዲህ ዌስትሃምን 2-0 ከዛ አስቀድሞ አሸንፎ ነበረ። ኒውካስልንም 1-2 ከሜዳው ውጪ ረቶ እንደነበረ እናስታውሳለን። እነዚህ 2 ጨዋታዎች ላይ በተመዘገቡት ውጤቶች አማካኝነት እና ሊቨርፑል ደግሞ በቼልሲ በፓላስ ሽንፈቶች ስለገጠሙት መሪነቱን ለአርሰናል አሳልፎ መስጠቱ የሚታወቅ ነው። በለንደን ደርቢ ከሜዳው ውጪ ባደረጋቸው 18 ጨዋታዎች አርሰናል 1 ጨዋታ ብቻ ነው የተሸነፈው የሚል ነገርን ተመልክቻለሁ። እሱም ባለፈው የካቲት ወር ነበረ በዌስትሃም የተሸነፈው። ከዛ ውጪ ካሉት ጨዋታዎች 13ቱን አሸንፎ 4 ጊዜ አቻ ተለያይቷል የሚል ነገር አለና አርሰናል ምን ያክል ከለንደን ቡድኖች ላይ ዶሚናንት እየሆነ እንደመጣ የሚያሳይ ጉዳይ ነው። በቃ ይሄ ደንበኛ የዋንጫ ቡድን የሚኖረውን አይነት ቁጥሮች እንዳሉት በአርሰናል በኩል እየተመለከትን እንገኛለን። የዘንድሮ የውድድር ዓመት አርሰናል ለየት የሚያደርገው ብለው የተመለከትኳቸው ጉዳዮች ዴቭ፣ እስካሁን 9 የተለያዩ ጎል አስቆጣሪዎች አርሰናል አግኝቷል በ7 ሳምንታት የእንግሊዝ ፕሪሚየር ሊግ ጉዞ የሚል ነገር አለ። ቪክቶር ዮኬሬሽ 3 ጎሎችን አስቆጥሮ ቀዳሚው ነው። ሳካ፣ ቲምበር፣ ዙቢሜንዲ 2 ጎሎችን አስቆጥሯል። ጋብሪኤል፣ ሜሪኖ፣ ማርቲኔሊ፣ ካላፊዮሪና ዴክላን ራይስ 1 ግቦችን አስቆጥሯል። ልክ እንደ አርሰናል ሁሉ ብዙ ግቦች ያስቆጠሩ
ተጫዋቾች ያሉት ቡድን ብራይተን ነው። ተመሳሳይ ነው ቁጥሮቹ ከአርሰናል ጋር 9 ተጫዋቾችን አግኝቷል። አርሰናል ከዚህ በፊት በአራት ጨዋታ 10 የተለያዩ ተጫዋቾች ጎሎችን አስቆጥረውለታል በ2009 በ2019 ከ8 ጨዋታዎች በኋላ እንደዚሁ 10 የተለያዩ ተጫዋቾች ጎሎች አስቆጥረውለት እንደነበረ ያገኘሁት መረጃ ያተታል። ስለዚህ ሌላ እንግዲህ ጥሩ የሚባል ክብረ ወሰንን በአርሰናል በኩል ማንሳት ይቻላል። ይሄ ማለት ያው አንድ ተጫዋች ላይ ጥገኛ ለመሆኑ ሳካ ባያስቆጥር ዮኬሬሽ ያስቆጥራል። ዮኬሬሽ ባያስቆጥር ደግሞ ማርቲኔሊ እየተቀየረ እየገባ ጎሎችን ለአርሰናል ያገኛል። ዙቢሜንዲ ሲያስፈልግ አስደናቂ ጎሎችን እንደሚያስቆጥር በሊጉ የተመለከትነው ጉዳይ ነው። ኢዮቢን በተመለከተ የቀድሞ የአርሰናል ተጫዋች ነው ዴቭ። ይሄ ተጫዋች አስደናቂ ነው በነገራችን ላይ የሚወደድ ኳሊቲ ያለው። ማለት በአርሰናል ደረጃ ሳይሆን እንደ ፉልሃም ደረጃ ላሉ ቡድኖች በደንብ በቃ የሚመጥን ደግሞ የሚታትር ተጫዋች ሲጫወት የሆነ ዝልፍልፍ ያለ ይመስላል፣ ግን 90 ደቂቃን ብታጫወተው በዛው አይነት ብቃት የሚጫወት ተጫዋች ነው። ታውሳለህ ጌዲዮን ዘላለም ጋር አብሮ አካዳሚ ውስጥ ከወጡ ተጫዋቾች መካከል አንዱ ነውና ጌዲዮን ዘላለም ዛሬም ድረስ ያነሳዋል። አስታውሳለሁ አንድ ኢንተርቪውን ባለፈው ምንድነው እዚህ ሀገር ላሉ ወደፊት እግር ኳስ ተጫዋች ለሚሆኑ ኢትዮጵያውያንና ኤርትራውያን ሐሳብ ሲሰጥ ሰምቼው ያነሳዋልና በተወሰነ መልኩ ያስቀናኛል የሱ መታተር ይላል። አሁን ላይክ ለሰውነት መስጠት የሚገባህን ክብርና እንዴት ሰውነትህን በትልቅ ደረጃ ለመጫወት ማዘጋጀት እንዳለብህ የሚገልጽ ሰፊ ኢንተርቪው ነበረው። በተለይ የአካል ብቃት ምን ያህል ጠቃሚ እንደሆነ ትልቁ የአካል ብቃት ችግር የሰውነት አቅም ጉዳይ እንዴት እንደጎዳው የገለጸበት ኢንተርቪውን አስታውሳለሁና እዛ ላይ በደንብ አጽንኦት ሰጥቶ የጠቀሰው እሱን ነውና አይ ነው በቃ መታተሩን እንዳልከው ከዛ ፓዝ ወጥቶ አሁን በዚህ በትልቅ ደረጃ በሊጉ አሁንም በመጫወት መቀጠሉን በደንብ ያነሳልና ኢንትረስቲንግ ነበር። ትክክል። በፕሪሚየር ሊጉ ይሄ ላይን ብሬኪንግ ፓሰስ ወይም ደግሞ ይሄ መስመር ሰንጣቂ የምትለው ለምሳሌ በአማካኝና በተከላካይ መካከል እንደዚህ አይነት ነገሮችን በማድረግ እንደዚህ አይነት ፓሶችን በመስጠት በሊጉ ቀዳሚው ተጫዋች ብሩኖ ፈርናንዴዝ ነው። 9 ኳሶችን ሰጥቷል ወይም 9 ፓስ አድርጓል። ኢዮቢ በ8 ይከተላል። እንግዲህ እንደ ሮድሪጎ ሙኒዝ ከዛም ውጪ ደግሞ እንደ ራውል ሂሜኔዝ አይነት ተጫዋቾች እዛ ቡድን ውስጥ ጎሎችን እንዲያገኙ እንደዚህ አይነት ፓሶች ከኢዮቢ ያስፈልጋሉና በሃይላይን ወደፊት ጠጋ ብሎ የሚጫወተው አርሰናልስ ላይ ተጽዕኖ መፍጠር ይችላል ወይ ማየት መመልከት ያለብን ይመስላል። በርከት ያሉ አርሰናል ተጫዋቾች እዚህ ቡድን ውስጥ አሉ አይደለ? እንግዲህ የምናቃቸው ተጫዋቾች አሁን በተቃራኒነት አርሰናልን የሚገጥሙት ከነሱ መካከል እንግዲህ ኢዮቢ ይጠቀሳል። ሌሎችም ተጫዋቾች እንደዚህ ስሚዝሮም አለ 10 ቁጥር ቦታ ላይ አሁንም እድል ያገኛል ተብሎ የሚጠቀሰው ተጫዋች ነው። ዴክላን ራይስ ባለፉት 2 ጨዋታዎች ቅድም ባነሳዋቸው ማለት ነው በኒውካስልም በዌስትሃምም ወይ ጎል አስቆጥሯል ወይ አሲስት አድርጓልና ምን ያክል ጥሩ ብቃት ላይ እንዳለ የሚያሳይ ቁጥር ነው። ተከታታይ 2 ጨዋታዎችን የአሰልጣኝ ማርኮ ሲልቫ ቡድን ተሸንፎ ነው የመጣው። ምናልባት ለአርሰናል በጎ ነገር ይሄ ይመስለኛል ዴቭ፣ ይሄ ተሸንፎ መምጣታቸው ነው። ያው ኢንተርናሽናል ብሬኩ መጥቷል። ከዛ አገግሞ ይመለሳሉ አይመለሱም ራሱን የቻለ ትልቅ ጥያቄ ነው። ከሁሉም በላይ ደግሞ ለአርሰናል የሚያጓጓው ነገር ማሸነፍ የሚችል ከሆነ ሊቨርፑል ትልቅ የደርቢ ጨዋታ ነገ ያከናውናል። ምን አይነት ውጤት እንደሚያስመዘግብ በእርግጠኝነት መናገር አይቻልም፣ ከባድ ስለሆነ ጨዋታው። ስለዚህ የነጥብ ልዩነቱ ወደ 4 ማስፋት የሚችልበት እድል ይኖራልና ከወዲሁ እንደዚህ አይነት ልዩነቶችን መፍጠር የሚችል ከሆነና ቀጣይ ደግሞ ሊቨርፑል የሚመጡበት ጨዋታዎች እጅግ ከባባድ ናቸው። ስለዚህ እነሱን ጨዋታዎች በእርግጠኝነት አሸንፎ ይወጣል፣ በእርግጠኝነት 3 ነጥብ ያገኝባቸዋል ለምትላቸው አይደለም፣ በሙሉ ያጠራጥራል ለምትላቸው ከሊቨርፑል ወቅታዊ ብቃት አንፃር ያሰጋልና አርሰናል ግን ደግሞ በተቃራኒው ያሉት ጨዋታዎች ቢያንስ በወረቀት በቃ አርሰናል ያሸንፋል እያል ቅድሚያ ግምት የምትሰጣቸው ወይ የምትሰጥበት አይነት መርሃ ግብሮች ነው የሚከተሉት። ስለዚህ ያንን ነገር ለማድረግ
ከዚህ ከፉልሃም የክራቨን ኮቴጁ ጨዋታ እጅግ ወሳኝ የሆነ 3 ነጥብን አርቴታ ማግኘት ይኖርበታል። ዙቢሜንዲ 100% ዝግጁ ነው የሚል ነገርን አንስቷል። ቤን ዋይትም ተመሳሳይ ነው ብሏል። ስለዚህ በነገር ላይ ስካይ ከላይ ምንድነው ከአየር ላይ ፉቴጅ ወስዶ ቤን ዋይት አልነበረም ሜዳ ላይ ትሬኒንግ ሜዳ ላይ እንደገና ደግሞ ዙቢሜንዲ ከአሰልጣኞች ስታፍ ጋር ቁጭ ብሎ ነበር የሚታየውና በዝርዝር ሲጠይቁት ምንድን ያለው አርቴታ ዙቢሜንዲ አሁንም ለስፔን ሄዶ 290 ደቂቃ ጨዋታ አድርጓል። ስለዚህ ከዚህ ቀደምም በነበረው ጨዋታ ላይ ታስታውሳለህ ረፍት ሰጥቶት ወዲያው ደግሞ በጉዳት ጉዳይ ወደ ሜዳ ገብቶ እንደገና ጨዋታ አድርጓልና ረስክ ላለመውሰድ ነው ጫና ላይ ያለ ተጫዋች ነው እሱ መጠበቅ አለብን የሚል ነገር ነው ያነሳው። የቤን ዋይትንም በተመሳሳይ መልኩ ብሏል። እንግዲህ ቤን ዋይት የትም ባሄድም እዛው አካባቢ እንግዲህ ጫና እየመጣበት እንደሆነ አላውቅም እሱ እንዲህ አይነት ነገር ሲያነሳ ሰምቼዋለሁና እንዲህ አይነት ነገሮች ይፈልጋል። በቃ የተጫዋቾችን ምልህ ወቅታዊ ሁኔታ በደንብ ማጤኛ። ስለዚህ ሙሉ ረፍት ሰጥተውታል። አንድ ቀን ረፍት የሰጡት ይመስላል ዙቢሜንዲ ምንም አይነት ትሬኒንግ እንዳያደርግና እንግዲህ ፕሮባብሊ ትናንት እንግዲህ ልምምድ ሰርቶ ሊሆን ይችላል አላውቅም። ትክክል እሱ ሬዲ ስለመሆኑ ተነስቷል። ኦዴጋርድን በእርግጠኝነት መናገር አይቻልም፣ ግን ጥቂት ሳምንታትን አሁንም ከሜዳ ውጪ ይሆናል የሚል ነገር ተነስቷል። ያው ቀድሞ 6 ሳምንት የሚሉ መረጃዎች ሲሰሙ ነበር፣ ግን እንደዚህ አይነት ቁጥር መጥቀስ የፈለገ አይመስልም። ኢንተርናሽናል ብሬክ ማለት ነው አይደል? እንግዲህ ሊሆን የሚችለው ምናልባት ከዛ በኋላ ከኢንተርናሽናል ብሬክ በኋላ ሊመጣ ይችላል። በቅርቡ የሩጫ ልምምዶችን መስራት ይጀምራል ብሏል ማዱዌኬ። ለዚህ ጨዋታ ግን አይደርስም ብሏል። የካይ ሃቨርትዝም ተመሳሳይ ነው። ፒየር ሂንካፔ ልምምድ ሲያደርግ ነበር። ሁሉም ነገሮች አሁን እንዳለው የሚጓዝ ከሆነ ለጨዋታው ዝግጁ ነው የሚል ሐሳብን አርቴታ ተናግሯል። ስለ ሪያል ማድሪዱ አሰልጣኝ አሎንሶ ተጠይቆ ስለዚህ ተጫዋች እንዴት ነው ጠይቀው ነበር ሲሉት፣ አዎ በደንብ ነው የጠየቅኩት፣ ትልቅ ኮምፕሊመንት ነው ስለ ሂንካፔ የሰጠኝ የሚል ነገርን ተናግሯል። ምናልባት ዝውውሩ ላይ የአርቴታ እጅ ይኖርበታል እንድትል የሚያደርግ ሐሳብ ይመስላል በአርቴታ በኩል። ይሄ ከክሪስማስ ብሬክ ጋር በተገናኘ እንግዲህ ብዙ የፕሮግራም መዘበራረቆች ሪስኬጁል የመደረግ ነገር አለና ያንንም ነገር መመልከት ያለብን ይመስላል ብሎ እንግዲህ አርቴታ በጥሩ አልተመለከተውም። ብዙ ነገሮች ከዚህ ጨዋታ ጋር ይጠበቃሉ። ዴቭ ፉልሃም ይሄ ቦጌ ወይም ወጋሚ እንደምትላቸው አይነት ቡድኖች ሊሆን አይነት ነገር ነው ከአርሰናልም ጋር ሲጫወት እንደተመለከት ነው። ቅድም እንዳነሳሁት ከባለፈው የካቲት ወር ከዌስትሃም ሽንፈቱ በፊት ማለት ነው አርሰናል ከሜዳ ውጭ የተሸነፈ በፉልሃም ነበር ያኔ እናስታውሳለንና አሁንም እንደዚህ አይነት ነገር ይኖራል አላውቅም። አርሰናል ጠንካራ ነው፣ ፉልሃም ደግሞ እንግዲህ 2 ጨዋታዎችን ተረቶ ነው የሚመጣው። በኢንተርናሽናል ብሬክ ጊዜው አሰልጣኙ ስራዎችን ሰርቶ በደንብ ተዘጋጅቶ አርሰናልን ይፈትናል። ጨዋታው ላይ እንመለከታለን። ግን በወረቀት አሁን ገምት ካልከኝ አርሰናል ጨዋታውን ያሸንፋል ብዬ ነው የምገምተው። እንዳልከው ነው ያ ለአርሰናል ነው እኔም ግምት የምሰጠው። እንግዲህ ዘንድሮ የሰበራቸው ነገሮች እንደ ኒውካስል እንደ ዌስትሃም አምና ካቻምና በደንብ የሚያስቸግሩ የሚመስሉ ቲሞችንም የማሸነፍ በወጥነት የማሸነፍ በተለይ ጎል እንዳያስቆጥሩበት። ምክንያቱም አንዱ ችግሩ ቀድሞ ጎል ካስቆጠሩብህ ለመዝጋት በደንብ አቅም ይኖራቸዋልና ያንን ለማስከፈት ደግሞ በጣም መከራ ነው የምታየው። ያንን የማስቀረት ትሬንድ ውስጥ እየገባ ነው። ጎሎችንም ማግኘት ይችላል አርሰናልና ይህንንም ጨዋታ በዚሁ መንገድ ሊወጣው ይችላል። በመሪነት የመቀጠል እድሉ ሰፊ ነው የሚል ግምት አለኝ። የጎላም ባይሆን እንደዚህ 2-1 2-0 በጠባብ ውጤት የማሸነፍ እድል ለአርሰናል ነው እኔም የምሰጠው በዚህ ሳምንት። በአካል የሳምንቱ ትልቁ ጨዋታ እንግዲህ ነገ እሑዱ የሊቨርፑልና ዩናይትድ ጨዋታ ነው። በእርግጥም ትልቅ ጌም ነው። ሁለቱም የገዘፈ ስም አላቸው። ትልልቅ ተቀባይነት በመላው ዓለም አላቸው። በርካታ ደጋፊ አላቸው። እንዲም እንግዲህ በተለይ ዩናይትድ ወርዶ በቪው ረገድ ወርልድ ዋይድ አሁንም የሚገርም አይነት ተመልካች እንዳለው የሚጠቁሙ ቁጥሮች ይወጣሉና በእርግጥ ሊቨርፑል ዋንጫ ነው። ዩናይትድ ደግሞ አሁን ከተቻለ በአውሮፓ መድረክ ለመመለስ ነው ፉክክር ውስጥ ያሉት። አሁንም የሁለቱን ጨዋታ እንግዲህ ተመልካቾች በጉጉት እየጠበቁት እንዳለ ግን መረጃ እየወጣ ነው የሚገኘው። ካለፉት 3 ጨዋታዎች 2 አሸንፎ መምጣቱ በተወሰነ መልኩ
ዩናይትድ ነገም እንዲጠበቅ የሚያደርገው ይመስላል። ያም ሆኖ ደግሞ በተከታታይ 2 ጨዋታ የሩበን አሞሪም ቡድን ደግሞ ማሸነፍ አልቻለም የሚለውን ነገር ስታነሳ ደግሞ ይሄም ጨዋታ ላይ ሌላ ነጥብ ይፈጠራል እንድትል የሚያስገድድ ይመስላል። የማሸነፍ ስሌታቸው ሲያሰሉት በወር 1 ነው። በነገር ላይ 1 ጨዋታ ነው በወር እያሸነፉ ያሉት ብለው አስቀምጠዋል። ሲያሰሉት በቃ ዝም ብለው በወር 1 ጨዋታ እያሸነፉ ነው እስካሁን እየመጡ የሚል ነገር ተነስቷልና በመሆኑም ዩናይትድ እንግዲህ ከፊቱ በጣም ከባድ ስራ እንዳለ አሁንም ያሳያል። ይሄ ጨዋታ ብቻ ሳይሆን እንግዲህ በቀጣይ ሳምንታት በርግጥ ትልልቅ ውድድሮች ላይ የለም ቻምፒየንስ ሊግ ላይ ያለመኖሩ እንደ ሌሎቹ በዚህ ወር ብቻ 7 ጨዋታ እንደሚያደርጉ ቡድኖች አይጨናነቅም። ያው ፕሪሚየር ሊጉን እየጠበቀ ነው የሚጓዘው። ግን እንዲም ሆኖ ፈተናው በጣም ከባድ ነው። እንደ ቡድን ለመቆም እየተንገዳገዱ እንዳለ ታያለ። ግን ከኢንተርናሽናል ብሬኩ በፊት የሜሰን ማውንት ጥሩ መሆን የኤምቤሞ የተሻለ ነገር ለመፈጸም በተለይ በጣም ፔናልቲ ቦክስ ውስጥ ፈጥኖ ይገባል፣ እድሎች ለመፍጠር ጥረት ያደርጋልና ሬሾቹ በጣም ጥሩ ናቸው። ይሄ ተጫዋች የሱ እድገት ይታያል። ሼሽኮ የለመደ ስለመሆኑ ለኮቹ የተወሰነ ፍንጭም ሰጥቷቸዋል። ጎሎችም እያገኘ ነው ይሄ ተጫዋች። እኔም አንተም እንዳየነው ኩናሃ እንግዲህ የወልቭሱ ኩናሃ አይደለም አይደል? አማካኙ ላይ ችግር መሆኑ እየታየ ነው። ራሳቸው ኮቹም በተጫዋቾች ምርጫ ላይ እንግዲህ ተከላካይ ክፍሉን ማረጋጋት አለመቻላቸውም ይታያል። ይሄ የሚጠቀስ ነው። በተለይ ሌኒ ዮሮ ብለው የወሰዱት እርምጃ ብዙዎችን አላስማማም ነበር። እንግዲህ የአዲሱ ግብ ጠባቂ ሌመንስ መመለስ መጀመር ሊጠበቅ ይችላል። ሌኒ ዮሮ እንግዲህ ወደ ቋሚነት መመለሱ የተወሰነ መረጋጋት ይፈጥራል ተብሎ ይታሰባል። በዚህ ትልቅ ጨዋታ በተለይ ከሊቨርፑል አንድ ጨዋታ ጋር በተያዘ እንግዲህ አዲሱ ግብ ጠባቂ ሌመንስ መጀመሩ የሚጠበቅ ነው። ሌኒ ዮሮ ወደ ቋሚነት መመለሱ የተወሰነ መረጋጋት ይፈጥራል ተብሎ ነው የሚታመነው። በዚህ ትልቅ ጨዋታ እንግዲህ ከሊቨርፑል 1 ነጥብ እንኳን መውሰድ ከቻሉ ትልቅ ነጥብ ሊሆን እንደሚችል ነው የሚታመነው። ይሄ በጣም አብዝቶ የሚጠበቁም ነገር ነው። ኢንተርናሽናል ብሬኩ እንግዲህ ካስፈለጋቸው ቡድኖች መካከል በቀዳሚነት የሚጠቀሰው ሊቨርፑል ነው። ቡድኑ ክሊክ ማድረግ አልቻለም ነው እየተባለ ያለው። በሁሉም ውድድር በተከታታይ 3 ጨዋታ መሸነፉ መሪነቱን ለአርሰናል እንዲሰጥ አስገድዶታል። አርነ ስሎት ቡድኑ ውስጥ እርሳቸው እየተከተሉት ካሉት አጫወት ስልት፣ የአዳዲስ ተጫዋቾች አለመልመድ ጉዳይ እንዲሁ የሚነሳ ነጥብ ቢሆንም እሳቸው የሊጉ ተጋጣሚዎች ባህሪ ሊቨርፑልን እንዲቸገር አድርጎታል የሚል አስተያየትን ትናንት ጋዜጣዊ መግለጫ ላይ እንዲሰጡ አስገድዷቸዋል። እና ይህን ሲሰጡ አስተያየት ሰምቻለሁ እና የካውንተር የቆሙ ኳሶች የቡድኖች ኮምፓክት የመሆን ጉዳይ ያሰቡትን እንዳሳኩ እንዳደረጋቸው ነው እንግዲህ እኛ አሰልጣኝ የጠቆሙት። ይህንንም ለማረም እንግዲህ በጥልቀት እየሰሩ እንዳለ መረጃን ሰጥተዋል በጋዜጣዊ መግለጫው ላይ። ጉዳዩ ግን ሊቨርፑል አሁንም ከአርሰናል በነጥብ ዝቅ ብሎ 2ኛ ላይ ቢሆንም ያልተቸገረ እንደሆነ ብዙ ልዩነት እንደሌለው ቢታይም ቡድኑ ግን ጎል ይቆጠርበታል። አሁንም ይሄ ተከላካዩ ላይ ጥያቄ እንዲነሳ ያደርጋል። ፉልባክ ተጫዋቾች አሁንም እንደቀደሙት ዓመታት ቡድኑን እየጠቀሙት እንዳለ እያየን አይደለም። የአማካኝ ተጫዋቾች የብቃትና የምርጫ ጉዳይም እንዲሁ የአጥቂ ተጫዋቾችም ተመሳሳይ ጉዳይ ይነሳባቸዋልና እነዚህ እንከኖች በነገርህ ላይ ሊቨርፑል ላይ በጣም አብዝተው የሚጠቀሱ ጉዳዮች ናቸው። እንግዲህ ቡድኑ የሚመስለው አንድ አስደናቂ ምርጥ ፐርፎርማንስ የሚፈልግና ያንን ተከትሎ በወጥነትና በዘላቂነት የሚቀጥል አይነት ነው። ሰው ክሊክ ማድረግ አልቻለም የምንለው ለዚህ ይመስላል እና የሆነ ነገር አንዴ ካገኘ ከዛ በኋላ ሊያድግ እንደሚችል ግምት መውሰድ ይቻላል። እስካሁን ግን የሰበሰበውን ነጥብም ሆነ ያገኛቸውን ድሎች ስናይ ይህንን ድንቅ ብቃቱን ለማምጣት መቸገሩን የሚያሳዩ ናቸው። ኦፍኮርስ ነጥብ ይወስዳል፣ ኦፍኮርስ ጎሎች ያስቆጥራል። በተለይ በመጨረሻ ሰዓት ላይ ያገኛቸው ድሎች አሉ። ግን ቡድኑ በወጥነት ሞር ዶሚኔት ማድረግ ሞር ክሊክ ማድረግ እንደሚጠበቅበት ማሳያ ነው። አምበሉ ቫንዳይክ ግን ነገሮችን እንዴት እንደምንቀይራቸው እናውቃለን፣ እኛም መጠራጠር ፈጽሞ አይገባም የሚል አስተያየትን ሰጥቷል። በነገራችን ላይ ከሰሞኑ እንግዲህ ማካሊስተር አንዱ የሚዋዥቅ ብቃት እያሳየ ያለ ተጫዋች ነው። ከኢንተርናሽናል ብሬኩ ዘግይቶ ሊቨርፑል የደረሰ የመጨረሻው ተጫዋች ስለመሆኑ ትናንት መረጃ ወጥቷል። ይህ ተጫዋች በቋሚነት ይህንን ጨዋታ የመጀመሩ ጉዳይም እንዲሁ ጥያቄ ውስጥ መግባቱን ነው መገናኛ ብዙሃን የዘገቡት። ስለዚህ ሶቦስላይን ጉዳቱ አሳሳቢ አይደለም ከተባለው ግራቨንበርግ ጋር እንግዲህ መሀሉ ላይ ልናየው እንችላለን የሚል ሀሳብ ወጥቷል። እንግዲህ ሶቦስላይ ወደ መሀል ከመጣ ደግሞ ብራድሊ ወደ ቀኝ ተከላካይ መስመር ሊመጣ እንደሚችል እናያለን። በቀኝ መስመር አሁንም ጉዳቱ አሳሳቢ አይደለም የተባለው ኮናቴ ከቫንዳይክ ጋር ግን የተከላካይ መስመሩን ይመራል ተብሏል። እንዲሁ ስለዚህ የኮናቴም ጉዳይ የጉዳቱ ጉዳይ አሳሳቢ እንዳልሆነ ማየት እንችላለን። በዩናይትድ በኩል
አሞሪም ለብሔራዊ ቡድን የተሰለፉ ተጫዋቾች ላይ ጥንቃቄ እንደሚያደርጉ ገልጸዋል። ያም ሆኖ ግን የጎላ የጉዳት ወሬ ዩናይትድ ቤት የለም። ማርቲኔዝ ተከላካዩ ሊሳንድሮ ማርቲኔዝ መመለሱ ቢነገርም ለዚህ ጨዋታ አይደርስም ተብሏል። ማዝራዊ በመጠነኛ ምት ምክንያት ትሬኒንግ ላይ አጠራጣሪ መሆኑ ነው የተገለጸው። ስለዚህ ይመጣል አይመጣም እናያለን። ቁጥሮች ዩናይትድን አይደገፉም። በነገራችን ላይ ካለፉት 14 የእርስ በርስ ግንኙነቶች ዩናይትድ አንድ ጊዜ ብቻ ነው ያሸነፈው። ይሄም 2022 ላይ የተገኘ ድል ነው። በተረፈ ሊቨርፑል 7 ሲያሸንፍ በ6 ጨዋታ ደግሞ ሁለቱ ቡድኖች አቻ ስለመለያየታቸው ነው መረጃዎች የሚጠቁሙት። ዩናይትድ በአንፊልድ መጥቶ ካሸነፈ 10 ዓመት ገደማ ሊሞላው ነው። በቁጥሮች ሲታይ 2016 ላይ ነው ለመጨረሻ ጊዜ በቫንሃል 1-0 ያሸነፉት። ከዛ ውጪ 5 ያቻ ተለያይተዋል ሁለቱ ቡድኖች። 4 ደግሞ የተሸነፈበት ሁኔታ ነው የታየው። ለዩናይትድ የቅርብ የአንፊልድ ስኬት ያቻ ውጤት ብቻ ነው ትልቁ። ስለዚህ በአንፊልድ ያለፉት 9 ጨዋታዎች ማሸነፍ አለመቻላቸው በደንብ ይታያልና የነገውን ፈተና ይሄ ሊሆን እንደሚችል ነው የሚጠቆመው። ሊቨርፑል 2 ተከታታይ ጨዋታዎች ዘንድሮ ፈጥኖ ነው የተሸነፈው። አምና ግን ሁለተኛውን ሽንፈት ለማስተናገድ 31ኛው ሳምንት ድረስ መዝለቅ ግድ ነበረ። ይሄ ማለት እንግዲህ የዘንድሮ ብቃቱ ምን ያህል ኮዲው የመዋለል ነገር እንዳለው ይታያል። ያም ሆኖ ግን ሜዳው ላይ በመሆኑ ይህንን ጨዋታ ከማሸነፍ ውጭ ማሰብ ሊቨርፑላውያን ይፈልጋሉ ማለት የሚከብድ ነው የሚመስለኝ። ሁሉም በየትኛውም መንገድ የአርነ ስሎት ቡድን በዚህ ፉክክር ውስጥ ለመቆየት ኮዲው ነጥቦችን መሰብሰብ እንዳለበት ነው የሚናገሩት። የሰሞኑ መንገጫገጭ ጊዜያዊ መሆኑንም ማሳየት ይጠበቅባቸዋል የሚሉ መረጃዎች ነው እየወጡ ያሉት። ሊቨርፑል እንግዲህ ከቬትስ የተሻለ ነገር መጠበቃቸው ግድ ነው። እንግዲህ የተጫዋች ጀርመን ሄዶ የጀርመን የተለያዩ አካላት ከሊቨርፑል ጋር የተያዘ እንጂ የተጫዋቹ ችግር እንዳልሆነ ሊቨርፑል ቤት መልመድ አለመቻሉን እያነሱ ሲያወሩ ሰምተናል። ኢቨን የጀርመን ብሔራዊ ቡድኑ ማሰልጣኝ ቢሆን ይህንን የተናገሩት። ኦፍኮርስ ወደ አዲስ ባህል፣ ወደ አዲስ ሀገር፣ ወደ አዲስ ቡድን ነው የመጣው። ግን እስካሁን ጎል ብቻ አይደለም አሲስት ማድረግ አለመቻሉን ነው በርካቶች እየወቀሱ ያሉት። እንግዲህ የተጫዋች ምን ይፈጥራል እናያለን። ግን ከዩናይትድ ጋር በተያዘ ሳላ አስደናቂ ሪከርድ አለው። በሊቨርፑል ቤት 19 የጎል ተሳትፎች አድርጓል። ከዚህ ውስጥ ደግሞ 13ቱ ጎል ናቸው። 6 አሲስት በማድረግ እንግዲህ ሞሳላ በቀዳሚነት የሚነሳ ተጫዋች ነው። 20ኛውን የጎል ተሳትፎ ነገ ካደረገ 20 እና ከዛ በላይ የጎል ተሳትፎ ካደረጉ 5 ተጫዋቾች ተርታ እንደሚሰለፍም ነው ያገኘሁት መረጃ የሚጠቁመው። አለን ሽረር እዚህ ውስጥ አለ። በነገራችን ላይ ከ20 በላይ ናቸው ብዙዎቹ። ሽረር አለ እዚህ ውስጥ፣ ዋይኒ ሩኒ አለ፣ ፍራንክ ላምፓርድ አለ፣ ሃሪኬን የተለመደው የቶተናሙ ተጫዋች አለ፣ ሌስ ፈርዲናንድም እንዲሁ ያለበት ግሩፕ ውስጥ የመግባት እድል አለው የሚል መረጃ ወጥቷል። እንግዲህ ይመቸዋል። ዩናይትድን ባሰብን ቁጥር ሞሳላ የሚመቸው ተጫዋች ስለመሆኑ ነው የወጡት መረጃዎች የሚጠቁሙት። ብዙ ሊባል ይችላል ይሄ ጨዋታ እንግዲህ እናነሳለን። የተወሰነ ነጥብ የምትጨምርበትን ጨምርና ግምቶች ማስቀመጥ እንችላለን በአካል። ይሄ ጨዋታ እንግዲህ ዴቭ ለሁለቱም ቡድኖች በተለይም ለአሰልጣኝ አርነ ስሎት በጥሩ ሰዓት የተገኘ ጨዋታ ነው ልትለው ትችላለህ። ምክንያቱም ክሊክ ማድረግ ካለበት፣ ቡድኑ መመለስ ካለበት በትልቁ የደርቢ ጨዋታ አሸንፎ መውጣት እንዳለበት በግዴታነት ወይም እንግዲህ በአስገዳጅነት ልታስቀምጠው ትችላለህና ያንን እድል ይጠቀሙበታል ወይ አሰልጣኙ የሚለውንም ጉዳይ እንዲሁ ትጠብቃለህ። ትልቁ ነገር ደግሞ በአንፊልድ ሮድ መደረጉም ምናልባት ከደጋፊው ጎን ሆኖ እነዚህ ነገሮች እንዲያደርጉ እስካሁንም ግብ ለማስቆጠር የተቸገሩ ያሉ ተጫዋቾችም ወደ ጎል አስቆጣሪነታቸው የሚመለሱበት እድል እንደ ይሳቅ አይነት ተጫዋች ማለት ነው። ይሳቅ ጎሎችን ማግኘት ካለበት መጀመር ያለበት እንደዚህ ትልልቅ ጨዋታዎች ከጫና ነፃ የሚያደርጉ ገባ የወጣበት ገንዘብ አለ። ግን ደግሞ ጎል ማስቆጠር የጀመረው በሊጉ ማንቸስተር ዩናይትድ ላይ ነው። ስለዚህ ለሱም የሚሰጠው የራስ መተማመን ከፍተኛ ይሆናል። ስለዚህ እዚህ ጨዋታ ላይ ጎል ማስቆጠር መቻል ምናልባት በመጮቹም ጨዋታዎች በደንብ ሊቨርፑል ከዚህ ባለፈው ስንሰራ ነበረ ሊቨርፑል ይመለሳል ብዙ አትጨነቁ የሚል ሪፖርት ወጥቶ እሱን ስናነሳ ነበርና አንደኛው አሁን ቅድም ያነሳው እንደ ሳላ አይነት ተጫዋች ዩናይትድ ላይ ጎል ማስቆጠር ይቀናዋል፣ ጎል አሲስት ማድረግ የሚችል ተጫዋች ነው። ስለዚህ አንዳች ነገር አድርጎ ሊቨርፑል ሊመለስ ይችላል የሚል ነገርን ሲያነሱ ነበረ። የግብ ጠባቂው አሊሰን ቤከር አለመኖር ምናልባት ይሄንን ቡድን ሊጎዳው ይችላል። ዴቭ ባለፉት ጨዋታዎች በበርካታ የግብ ልዩነቶች እንዳይሸነፍ ምክንያት ከሆኑት
ተጫዋቾች ግንባር ቀደሙ ተከላካዮቹ ሳይሆኑ ግብ ጠባቂው አሊሰን ቤከር ነው። ኢቨን ከነሱ ያለፈ የሚመጡ ኳሶችን ነው እሱ ሲያድን የነበረውና አስደናቂው አሊሰን በዚህ ጨዋታ ላይ እንደማይኖር ተረጋግጧል። ምናልባት ይሄ ነገር ሊያስቸግረው ይችላል። የዩናይትድም ትክክለኛው ፈተና ብዬ የማስበው ይሄኛው ያው የተቸገረው ሊቨርፑል ነው። አማካኝ ክፍል ላይ እንዳነሳው ማካሊስተር እንዲሁም ተቸግሯል። ጭራሽ አርፍዶ ወይም እንግዲህ ከኢንተርናሽናል ብሬኩ ዘግይቶ ወደ ቡድኑ መቀላቀሉን ስትመለከት ምናልባት በቋሚ አሰላለፈው የመጀመር እድሉ ጠባብ ስለመሆኑ ብዙዎች እየተናገሩ ይገኛሉና አማካኝ ክፍል ላይ የሚኖረው ፍልሚያ ጨዋታውን የመወሰን ትልቅ አቅም አለው። ያነሳቸው እንደ ሜሰን ማውንት አይነት ተጫዋች ነቃ ለማለት መሞከራቸው ደግሞ ፕሬስ ማድረግ የሚወዱ ይሄ ሊቨርፑል ልክ ከፓላስ ጋር እንደተመለከት ነው። የፓላስ አማካኞች እነ ሂዩዝ እና ራቨንበር ምንም ምቾት እንዳይሰማቸው በማድረግ ተሳክቶላቸው ወጥቷል እንዳልነው ከሜሰን ማውንት አይነት ተጫዋች ብዙ መታተርን፣ ብዙ መሮጥን፣ ብዙ ቦታ የመሸፈን ሁኔታን ማስመልከት ይኖርባቸዋልና ምናልባት የነ ሜሰን ማውንት ብቃት ይሄንን ጨዋታ ሊወስነው ይችላል የሚል እምነት ነው ያለኝ። ዴቭ አማካኝ ክፍሉን ከሰበርከው ማጥቃቱ ብዙም ይሄ ውህደት ስለሌለው ለሊቨርፑል ትልቅ ፈተና ነው። በደንብ በአማካኝ ክፍሉ መደገፍ ያለበት ቡድን ሊቨርፑል ስለሆነ ያን ነገር እንዳያደርግ እነ ሜሰን ማውንት ካስቻሉ ለዩናይትድ አንዳች ነገር ሊኖር ይችላል የሚል ግምት ነው ያለን። ግን እንደዚህም ሆኖ ዴቭ እኔ ግምት የምሰጠው አሁንም ሊቨርፑል ይሄን ጨዋታ 2-1 1-0 ያሸንፋል የሚል ግምት ነው። ተመሳሳይ ግምት ነው እኔም የሚኖረኝ። እንግዲህ ወደ አሸናፊነቱ መመለስ በፍጥነት ይፈልጋል። ማሸነፍ ብቻ ሳይሆን የቡድኑ ዘላቂ ወጥ ብቃትን ማሳየት መቻል አምና የነበረውን ፍጥነት ካውንተር ቡድኖች ሞር ዶሚኔት የማድረግ ብቃትን ፈጥኖ መመለስ አለበት። ብዙዎች እንደሚሉትም ሊቨርፑል ክሊክ ማድረግ ካልቻለ ጫናው የሚበዛ ነው የሚመስለውና ሊጉ ላይ ደግሞ የተሻሉ ቲሞች አሉ አርሰናልን ጨምሮ። እዚህ ቡድን ውስጥ ሲቲም ገና ወደፊት ምን ሊፈጥር እንደሚችል ስለማናቅ ከወዲሁ ብቃቱን ማስተካከል አለበት። ይሄን ሳምንት ግን እንዳልከው 1-0 ወይም 2-1 አይነት ውጤት ሊገጥመውና ሊያሸንፍ እንደሚችል ነው እኔም መገምተው። እንግዲህ እኛ ግምት ይሄንን ይመስላል። ተጫዋቾቹም ግን ጫና ውስጥ በጣም በቃ እየገቡ እንዳይቀጥሉ እንደ ፍሎሪያን ቪርትዝ አይነት ተጫዋቾችን ለማድረግ ቢያንስ ሊቨርፑል እያሸነፈ መውጣት አለበት። አንዳንዴ ሪስክ መውሰድ አለባቸው አሰልጣኙ ግዴታ 116 ወይም 125 ሚሊዮን ስለወጣባቸው ሳይሆን ግን በደንብ እስኪለምዱ ቡድኑ ደግሞ በ3 ነጥብ እንዲቀጥል ለማስቻል ቅያሬዎች ላይ ወይም ይሄ ጨዋታን የሚወስኑ ሞመንቶችን ቀድሞ የመረዳትና እዛ ነገሮች ላይ ክሊክ የማድረግ ነገር በአሰልጣኙ በኩል መኖር ያለበት ይመስለኛል። ያን እዛ ነገር ላይ የዘገዩ ያሉ ይመስላል ቅያሬዎች ላይ ምናምን። ትክክል። ናብቃ እንግዲህ አድማጭ ተመልካቾች እናንተንም ግምት ኤችዲ ስፖርት ላይ አስቀምጡልን። በአካል አንተንም አመሰገንኩ፣ አድማጭ ተመልካቾችንም እንዲሁ። ቆይታችን ይህንን ይመስል ነበር። መልካም ጊዜ ብያለሁ። ባባይ። ሰላም ሁንዴ። መልካም ጊዜ ላንተም። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports.